ሌላ የድቻ ልጆች እያለቀሱ ምናምን ያለሱ የሚያኖረን የለም ምናምን ማለት ጀመሩ። አዶናይን እኮ 1 ወር ነው የምታውቁት ወይ 2 ወር ነው። ድቻ ምንድነው መታጨሱት? ምንድነው የሚያጨሱት? ልጆቹ ግን ካላየ ነው 1 ቀን ሆኖናል። መብላም መጠጣት አቁመናል እያሉ አበሻ እኮ አሽቃብጥ አበሻ አሽቃብጥ በጌታ ስም በቃ 1 ቀን ሆኖናል። እሱ ነበር የሚያኖረን 2 ወር እንደ አይደል እንደ አዶናይን የምታውቁት። አሁን ለተቸገረ ሰው ከዛ በፊት ባስማት ነበር አዶናይ ሲያኖራቸው የነበረው። ለተቸገረ ላለው ነው። በጣም አድናቂያቸው ነኝ። እነዛ 3 የድቻ ልጆች የውሸት ለቅሶ እንባ እንደዚህ አይናቸውን እየመቱ እያለቀሱ ሙድ መያዝ ጀመሩ። ተው ጥሯል። ማስቲሽ ማጨስና ማልቀስ ይለያያል። ተው እና ብዙ ላይ ካሉ አው ይሄን የሚሰራ ሰውዬ ነው ብላ ተባለ። አዲስ የሆናችሁ ተራረጋጉ ላይ ካርጎ ነባሮች ላይ ካርጎ በእውነት ቲክታክ ለኢትዮጵያ አያስፈልግም። ምን ያውን ሳስበው ጌታ ለኢትዮጵያ ቲክታክ የሚባል ነገር not good for ለወጣቱ ጀነሬሽን አስፈላጊ አይደለም ያለውን ነው። አዶናይ ነው የሚያኖረን ማለት ነው ማለት ጀምራችሁ ፈጣሪ ሸጣችሁት። የዩቲዩብ 2 ወር ብታውቁት አዶናይ ተቀኝቶ ሁላችሁ በ2 ወር እሱ ነው የሚያኖረን ማለት ጀምራችሁ። እኔ ጋር አበሻ እኮ አበሻ እኮ ትንሽ ወጥ ነው። ሰብስክራይብ ላይክ አድርጉ። አንዱ ምን አለ ሞን የሚባለው ልጅ አስቆኝ ሞን ምን አለ የሆነች ልጅ መጣ ስላዶናይ ምን እንዳለ እና ስታለቅስ አይቶ ሞን አሁን አዶናይ ጆከር ፓስተር አትበል ወንጌላዊ በል አንተ ምች ምናምን እያለች ታለቅሳለች። እና አያትና አዶናይ ግን 100 ሰው ቢኖረው ታለቅሽልን ነበር። አይ እኔ ልንገር አንዴ እኔ የሰውነት ምናምን ነው የሚያስለቅሰኝ ማለት ጀመረች። አቤት ሳክስ ወይኔ በላቸው ብላ ከዛ በኋላ ሞን የሚባል የተመታ ልጅ አለ። ግን እሱ አሁን እንደ 2 ፎሎወር 3 ፎሎወር ቢኖረው እንደዚህ ታለቅሻለሽ አለ። ከዛ ምን አላት? ሌላ ደግሞ ምን ብሎ ጠየቀ? እንደው ሊቢያ የሚሰቃዩ ወንድምናቶቻችንን 1 ቀን ስታለቅሽ አይቻላቅም አለ። እንደዛ እየተገረፉ እንደዛ እየተደረጉ ለሚሆኑ ሊቢያ ተይዘው ለሚገረፉ ወንድምናቶች ስታለቅሽ አይቻላቅም እና እንደዚህ ማልቀስሽ የሚደንቅ ነው ብሎ ግራ የገባው ዘመን ላይ ደርሰናል። እና በሳቅ ነው የሚነግሩኝ። አሁንም የቲክታከሮቹ ስርዓት ያዘው አይደል? ኢትዮጵያ ያሉት ቲክታከሮች ስርዓት ያዘው አይደል? እንደዚህ ፉን አሁን ሰከን አሉ። እቺ ምንቅ እያሉ የሚደንሱት ጠፉ። ታይጋድ አንፈልግም። ምን ቅርቅር እያልሽ የምትደንሺ በጣም ነው የምጠየፋችሁ ነው። አንፈልግም፣ እንዳትመናቀሩ አንፈልግም። መንግስት ታንኪዩ። እኔ ብልጽግና እየተመቼ ነው። ብልጽግና ገራፊ መሆን አለበት። እስማማለሁ። ግረፍ። ይህን ወጣት ገርፈ ነው የምታስተካክለው። ትንሽ ለቀቅ ስታረጋቸው ብልጥጥጥጥ የሚል ትውልድ ላይ ያለው ለአበሻ ቁንጥጫ ነው የሚያስተካክለው። አበሻ እንደ ትራምፕ ያለ ገዢ ነው የሚያስተካክለው። እንደ ትራምፕ ያለ ገዢ ሽንት በሽንት የሚያደርግ ነው። ይሄ ለአፍሪካውያን ፈጣሪ ምስክሬ ነፃነት ያለው መንግስት በፍጹም ዶክተር አብይ እንዳትሞክረው። ለአበሻ ገርፈ ግዛ። አዶናይ የታሰረበት ከእንትና ጋር ኢንተርቪው ያደረገውን አይታችሁታል? ከቴዲ አፍሮ ሚስት ጋር። ቴዲ አፍሮ ሚስት ይህን ስሚ ኢቫናይ፣ ቴዲ አፍሮ ሚስት ይህንን ስሚ። አንቺ ጋር ኢንተርቪው ሲያደርግ ውጭ የወጣበትን ምክንያት ሲናገር በትምህርት አውቆ ሳይሆን ከኢንሳ በኢንሳ ሊማሩ ወደ ውጭ የሚወጡ አሉ። ፈተና ተሰጥቷቸው ትምህርታቸውን ተምረው አጥንተው የሚወጡ ሰዎች አሉ።
ስለዚህ ከኢንሳ ተምረው የሚወጡትን እኔ ከፍዬ ወጣው ብሎ እሱን ተናግሯል። እሷ ላይ እዛ ላይ ሲናገር ጀለስ አዶናይ ምን ብሏል? ብር ከፍዬ በብር ነው የወጣሁት ብሎ ተናገረ። እዛ ላይ ምንድነው አሁን ብዙ መረጃ ነው ለቀቀው ማለት ነው። ምን አይነት መረጃ? ለማን ከፈልክ? ማን ነው እያስከፈለ የሚያስወጣው? እሱም ብቻ ሳይሆን ሌሎቹም ከዛ ስራ ላይ ነው የሚደረገው። በጉቦ ማለት ነው። በጉቦ ነው የወጣው ከኢትዮጵያ ወደ አሜሪካ። ስለዚህ ይህን ጉዳይ ምን አድርጓል? መንግስት ይህን ነገር አውቋል። እነ ዶክተር አብይ ገብተውበታል። እንዴት በገንዘብ ሊገባ ቻለ? ምክንያቱም በትክክለኛ ትምህርት በትክክለኛ እውቀት የሚደረገውን ኢንሳ በጉቦ ለካ ገንዘብ እያስከፈሉ ወደ ውጭ። ሚስት እያላችሁ ግን ሚስት የለንም የምትሉ ወንዶች ማለት ነው። ትዳር አስቀምጠህ ቤት ትዳር የለኝ የምትለው ቤት ያለችው ምን ልታደርጋ ነው? አንተ ጉፋፊ ሹጢያም እዲ አላችሁ። በቃ ሚስት አለ ሆይ ትዳር ይዘሃል ወይ ስትባል አረ የለኝም ሌላ ለማግኘት ስትል ቤት ያለችውን አረም ትጭንባታለህ። ምን ታረጋት? ያችን ሽምጥጥ ባንዴ ካድ አይደብርህም? ከዚህ ካለችው እንኳን ቤት ካለችው እኮ በተሻለኝ ምድረ ዲያፍንት ጉፋፊ ነው የምጎፍፈው። አርፈት ተቀመጥ። አንዳንድ ሴቶች ደግሞ አላችሁ ትዳር አለኝ ብሎ ሲነግሯችሁ ትዳር ያለው ወንድ የምታሳድዱ ማለት ነው። እንዲህ የምትሉ ልክ መርዝ እንደበላይት ትዳር ያለው ወንድ የምታሳድዱ አላችሁ። ምንድን ነው አይገባችሁም? ትዳር አለኝ ማለት አይገባሽም ወይ? ሄደሽ አታገቢም? ወንድ ጨርሷል ተብለሻል ነው? የተለየ ነገር አለው? ምድረ ጉፋፊ ቆና እንዴ! ትዳር ክቡር ነው። ትዳር አክብሩ። ሚስትም ካገባህ አንተም ተሰተረህ ተቀመጥ። አንቺኛይቱ ሚስት ባል ካገባሽ ተሰተረሽ ተቀመጭ። የሰው ባልም የምታሳዱ ማለት ነው። እግርግራችሁ ነው ለምጥልሽ። አንቺ ልምጡላ ማለት ነው። እንዳማረኝ ታውቃለህ? ምን እርጥብ? የምን እርጥብ ነው? ያማረሽ ንገሪኝ። ሰማያት ወጥቼ መሬት ወርጄ ፍላጎትሽን ለማሟላት ዝግጁ ነኝ። ድብድብ አማረኝ። ምን ችግር አለ ታዲያ? ነገ ጊዮርጊስና ቡና ስለሚጫወቱ ዛይደን እናያለን። አንተ ስትደባደብ ማየት ነው ያማረኝ። እኔ ከማን ጋር? ከሱ ጋር እንዳይሆን አንዱን አንቀሸ ማንደፍሮ ይባላል። እጁ ላይ ሰው የማይበረክትለት የሰፈራችን ተደባዳቢ ነው። አላቅም ብቻ ከሱ ጋር ስትደባደብ ማየት አማረኝ። ባጭሩ ልጄን ያላባት ማሳደግ ፈልጋለሁ። ለምን አትይኝ? መደባደብ አልፈለግክም? ይሄን ያህል መደባደብ ካማረሽ ለምን ራስሽ አትደብድብኝ? ለኔም ቢሆን ቤት ያፈራው ዱላ ይሻለኛል። ካረገዝኩ ጀምሮ እርሜን የሆነ ነገር አማረኝ ብልህ ሰበብ ታበዛለህ አይደል? ተው በቃ አልፈልግም። ወንድ ልጅና የጥጥ ፍራሽ በአመት ቢያንስ አንድ ጊዜ መደብደብ አለበት ብዬ የማምን ሰው ነኝ። ግን እንዲሁ ካልጠፋ ሰው በዚህ በዘር ማጥፋት ከሚፈልግ ሰው ጋር ለምን ታጋጥምኛለሽ? በቃ ተው አልኩህ እኮ በቃ ተው። ብቻ ይሄንን ለቤቢ ላንቺና ለእናት ሀገሬ ብዬ የማደርገው ነገር አጅሬ አበላል ለከት ይኑረው እንጂ 3 ቀን 3 ሌሊት የጦመ ጅብ እንኳን እንደዚህ አይበላም። በሰላም ነው አባ? ምን ያረግ? አይ ሌላ ጊዜ ከማረኝ እንዳላስቸግርህ ብዬ ነው። በድጋሚ ከማስቸግረሽ በሰላም ነው። ከመቻ ባጀብሮ ነው ደግሞ አንተ ስለ ሰላም ማውራት ይጀምራል። አንተ ሰውዬ ከኔ ጋር ያለ ችግር ምንድን ነው? እውነት መናገር ከአንተ ጋር ምንም አይነት ችግር የለብኝ። ባለቤቴ ነፍሰ ጡር ናት እና ድብድብ ማየት አምሮኛል ስላለችኝ እንድትተባበረ ይፈልጌ ነው። በጣም ስለምወዳት ፍላጎቷን ለማሟላት ዝግጁ ነኝ። አዝናለሁ። ልተባበራች? ለምን? አየ በድብድብ ምክንያት 3 ያልተዘጋ ፋይል አለብኝ። ለሱ ችግር የለም። ከዚህ በኋላ ለምናደርገው ድብድብ እኔ ራሴ ጠበቃ ቀጥሮ ጠበቃ ለማቆም ራሱ በህይወት መኖር አለብኝ። በነገራችን ላይ ድብድቡ ነፍስ ግድያ ነች። ሌላስ? ሌላ ደግሞ ስሙት አይኔን ለአይን ባንክ ለማበረከት ቃል ስለገባው አይኔ ላይ ለምታደርሰው ማንኛውም አይነት ጥቃት አይን ባንክ እንደሚጠይቅህ ማወቅ አለብህ።
ጨረስክ? በመጨረሻ ብልቴ ላይ እንደማትሰነዝር በፊርማ ብታረጋግጥልኝ ደስ ይለኛል። ሁለተኛ ልጅ መድገም እፈልጋለሁ። ጥሩ። አሁን መጀመር እንችላለን። አየህ፣ ጸብ ዝም ብሎ አይጀመርም። መጀመሪያ ትዕግስት የሚያስጨርስ ልብስ ዳይ። አንተ ሙግድ ፊት ሙግድ ምንድን ነው? ስማ፣ እኔ እዚህ የመጣሁት ለመደባደብ ነው እንጂ አንተን አማርኛ ለማስተማር አይደለም። ደደብ። በጣም እሺ፣ ማመሰግነው። በጣም ነው ማመሰግነው። ችግር የኔ ፍቅር ወይ እንዴት አምሮኝ እንደነበረ ልነግርህ አልችልም። አምሮቴን ያወጣል። በጣም ነው ማመሰግነው። እንዴ ወይኔ ምንድን ነው? ወይኔ በእናትህ ሬክ የሚለውን አልተጫንኩትም። ተይ እንጂ ትሽ እና ምን ይሻላል? እና ምን ይሻላል? አንዴ ትደግሙልኝ።